አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ። ቪዲዮን እስቲ እስከ መጨረሻው ሰምተን እንመለስ። ማለት አረብ ሀገር የነበረች አንድ እህታችን አገር ገብታ የኑሮ ውድነት በተናገረችበት ቪዲዮ ላይ ሰምተናት እንመለስ። ከዛ የራሴን ሀሳብ ሰጣለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ጠብቁኝ እሺ ውዶች። 30 ብር 1 ሊትር ውሃ። ሌላውን ታውቱ ውዶች፣ አንድ ሰርፒስ የውሃ ማቅረቢያ ምናምን ማለት ነው። አንድ ሰርፒስ ውሃ የምናቀርብበት ስንት ነው? ስንት ነው ማሮቼ? 1800 1900 እንደው ጸድ የተባለ 2500 ብር ሰርፒስ። ረመዳን ያለ ማምላክ እኔ ገንዘብ በገንዘብ እኔ እንደዚህ ብዬ አውርቼ አላውቅም። እውነቴን ነው። 2500 ብር እንዲሁ አትንጡ ማሮቼ፣ እንዲሁ አትንጡ። ምንም ስደት ቢሆን እንኳን እኔ የሁለት ብር አናና ማስቲካ ገዝቼ እመጣለሁ። ብሩ ላይ በዚህ ቢታሰብ አዎ፣ ግን ቢሆንም የኛ ሀገር ብር ዱቄት ሆኗል ውድች። ከዛ አንድ ረከቦት ደግሞ ማለት ነው አይደለም፣ አንድ ኮምፎርት ዝም ብሎ ብርድ ልብስ ማለት ነው ስንት ብር ነው ማሮቼ? 3000 4000 ተብሎ 3000 ምናምን ብር ነው የተገዛው ኮምፎርት ብርድ ልብስ ማለት ነው። ጌታን እመቤቴን የምሬ ነው። በጣም ነው የሚያስጠላችሁ። በቃ መግባት የሚያስጠላ። እኔ አላስብም፣ ሂሳብም አላስብ ምናምን ነገር ያው ዝም ብዬ ማየት ብቻ ነው ማየት ብቻ። እዚህ ሀገር ላይ ህይወት እመራለሁ ማለት ጭራሽ ነው የማይኮኑ። ጭራሽ ብሩ ምንም አይሰራም። የምትፈልጉት ነገር ደግሞ ኦቨር። ከዛ ማለት ነው ይኸውላችሁ ጌታ 8 ዕቃ አነሳንና ማለት ነው 8 ዕቃዎች አነሳንና 32000 ብር 32000 ብር 8ቱ 32000 ብር 8 ዕቃዎች መክተፊያ ምናምን ተብሎ ማለት ነው አንዲ ላይ አይ ማወቅ አለባችሁ ማሮቼ። ዩቲዩብ ላይ ለቀዋለሁ፣ ጌታን ዩቲዩብ ላይ ተቀርጿል። በቃ ነገርኳችሁ። ለቤተሰብን ብር ልካችሁ ይሄን ያህል ልኬል እንዴ አትበሉ ማሮቼ። ምን ያድርጉት? ምን ውስጥ ያስገቡት? ልጅቷ ያለችው ነገር በእርግጥ እውነት ነው። ወላሂ ነው የምላችሁ። እኔ ኢትዮጵያ ነው ያለሁት አመት ከምናምን ሆኖኛል። እንዳለችው ሁሉም ነገር እንትን ነው፣ ግን ሰው እየኖረ ነው። አንቺ 30 ብር ያለሽ 1 ሊትሩ 35 ነው እኛ አካባቢ። የመቼ ነው የምታወሪው? እና የት ነው ያለሽው? 35 ገብቷል ምንድነው 2 ሊትር ውሃ። እና እውነቷን ነው፣ በጣም ተወዷል ውዶች። አንዳንድ ነጥብ ልንገራችሁ የሚጠቅማችሁን ነገር። እዚህ ገብታችሁ አገባለሁ ከዛ ወልዳለሁ ምናምን ብላችሁ አሁን ልጅ የራሱን ምንድነው የራሱን እንትን ይዞ ነው የራሱን ርዝቅ ይዞ ነው የሚመጣው የሚለው አባባል ነው። በእርግጥ እንትን ነው እንደዛ የሚለው እንትን አሁን አይሰራም። የእውነት ወልዳችሁ ልጁንም ችግር ላይ ነው የምጥሉት። ከዛ እናንተም በቃ አለ አይደለ እንደዛ ነው እየሆነ ያለው። በጣም ኑሮ እንትን ከማለቱ የተነሳ ማለት ነው። ልጃችሁንም ታቸግራላችሁ እናንተም ትቸገራላችሁ። እና እንትን ከማለታችሁ ከማግባታችሁ ከመውለዳችሁ በፊት ስራ ሊኖራችሁ ይገባል። በተለይ ሴቶች ስራ ሊኖራችሁ ይገባል። ሴቶች እኔ ማለትም ካየሁት ነገር አንፃር ሴት ልጅ ስራ ሊኖራት ይገባል። ስራ ሲኖራት ያስከብራታል ነው መላችሁና በተለያዩ ነገሮች ማየትም ትችላላችሁ። ስራ ሲኖራችሁ ማንም ያከብራችኋል። የሆነ ገቢ ሊኖርሽ ይገባል። አሁን እነ ለምለም ምናምን አይታችሁ ከሆነ 2-3 ስራ እያላቸው ራሱ እነሱ ማለት ነው ኑሮን ማለት አንዳንዴ ሲያወሩ ሰማለሁ። እና ቢያንስ እናንተ ከአረብ ሀገር እንደገባችሁ የሆነ ስራ ሊኖራችሁ ይገባል። ማለት
ብራችሁን ሳታባክኑ በፊት የሆነ ስራ ላይ ማዋል አለባችሁ። ስራ መፍጠር አለባችሁ። በቃ ስራ ስሩ። ለምን ሸቀጥ አይሆንም? ለምን ዶሮ አይሆንም? በቃ የትኛውንም ስራ ቢሆን መሞከር መስራት አለባችሁ ነው ምላችሁ። በእርግጥ ስለዛ ስራ አጥንታችሁ ምናምን ነገር ማለት ነው። ካልሆነ ከአረብ ሀገር መጥቼ አግብቼ ወልዳለሁ ቤት ተከራይቼ ምናምን ነገር የሚባለው ዘበት ነው። ምናልባት ራሳችሁ ቤት እኔ እንጃ የራሱ ቤት ያለ አይመስለኝም። በእርግጥ እንዳለ ፈርሶበታል በባለፈው እንትን ማለት ነው አይደል? ቤት የራሱ ቤት ያለው ያልፈረሰበት ምናልባት አንዳንድ ሊኖር ይችላል። ሀታ ቤት ኖሯችሁ ራሱ ሰው እንዴት ነው ሳይበላ ሳይጠጣ መኖር? ኧረ ዶሮ ላውራ ከለከለኝ። ሳይበላ ሳይጠጣ መኖር አይችልም። ስለዚህ ምንድነው ምላችሁ የራሳችሁ ስራ ሊኖራችሁ ይገባል። ቢያንስ ቀን በቀን ለምን ባጃጅ አይሆንም? በቀን እኮ ያስገባል። እና ብራችሁን ሳታባክኑ ልክ እንደመጣችሁ ስራ ላይ ማዋል ነው ያለባችሁ። ያንን ብር ማለት ነው ስራ መፍጠር አለባችሁ። ሌላ ደግሞ እዛ ራሳችሁን ጥላችሁ መጣችሁ ማለትም እዛ ያለን ልብስ እንገዛለን፣ ጌጣጌጥ እንገዛለን፣ ነገር ስንገባ እንዘንጣለን ብለን ውሸት ነው። አይዘነጥም፣ አይለበስም ያ ልብስ። እዛ ስንት አመት ቆይቶ እዚህም ስንት አመት ክበት ውስጥ ነው የሚበሰብሰው። እዛ ያላችሁ ያስፈለጋችሁን ብሉ፣ ማለትም ልበሱ፣ ዘንጡ። አይታችሁ ከሆነ ማለት ነው ልብ ብላችኋል። ፊሊፒኖች እድሜያቸው 40 ሆኖ እኛ 25 20 ሆነን እነሱ ግን ልጅ ነው የሚመስሉት። አይታችሁ ከሆነ ማለት ነው። ለምንድነው ይሄ? ራሳቸውን ትሪት ያረጋሉ፣ ራሳቸውን ይጠብቃሉ። አይታችሁ ከሆነ በቀን ስንቴ ነው የሚታጠቡት? እኛ እንታጠብም ምናምን ማለት አይደለም፣ ግን በቃ ከአቅማችን በላይ እናስባለን ምናምን ነገር ብቻ ለራሳችን ትኩረት አንሰጥም። አይታችሁ ከሆነ እነሱ በዩኒፎርም ነው የሚዘንጡት። እኛ ግን ወይኔ በዛም መዘነት ትችላላችሁ ኮዶች። ራሳችሁን ትሪት አርጉ እዛው ያላችሁ ማለት ነው። እዛ ትሪት ማረግ ምንድነው? እዛ ትሪት የምታረጉ ከሆነ ነው እዚህ መታችሁ ራሳችሁን ትሪት የምታረጉት። እና በዛ ላይ ይሄ እዚህ ሀገር ኑሮ ተጨምሮበት ምን ተጨምሮበት እና ራሳችሁን የበለጠ ነው እየጣላችሁ የምትሄዱት ስላችኋለሁ። ሌላ ደግሞ ምን ልላችሁ ነው የፈለኩት የሚያስፈልጋችሁን አንዳንድ እቃዎች እዛ ያላችሁ መግዛት አለባችሁ። ኢትዮጵያ ገብቼ እገዛለሁ ብሎ ማለት ዘበት ሆኗል። ምንም አይወጣም። ብር አታውጡም። አውጥታችሁ አትገዙም። ያሳዝናችኋል። አይታችሁ ከሆነ ከልጅቷ መማር ትችላላችሁ። እዛ ያላችሁ የቤታችሁን እቃ አሟሉ ነው ምላችሁ። በቤተሰቦቻችሁ እንትን ማለት ነው። በምታምኑት ሰው ግዙ። አንድ ምላችሁ ነገር ቢኖር ማሽን ግዙ። እዛ ጉልበታችሁ ስንት አመት ተበዝብዞ እንደገና እዚህ መታችሁ ልብስ በቀን በእጃችሁ ከምታጥቡ በማሽን ብገዙ ብቻ አንዳንድ የሚያስፈልጋችሁን እቃዎችን መግዛት አለባችሁ። እዚህ ከገባችሁ አንድ ሺቲ ለመግዛት ብሩ ያሳዝናችኋል። ለምን? ኑሮ ውድ ስለሆነ ማለት ነው።